ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬም በማታ መጥቻለሁኝ። አሁን የመጣሁት እንግዲህ በጣም ደስ ብሎኝ ነው። ሁላችንም ስንጠብቅ ስታሳዝነን ያለቀስንላት እውነት ኢትዮጵያ በሙሉ ነው ያለቀሰላት ብዬ ብል ምንም እንትን አይለኝም። ስለ ሌይላ ኑርሰቡ ማለት ነው። እና በጣም አሳዝናን ነበረ። በጣም በቃ የሷ ነገር በጣም አሳሳቢ ነገር ነበረና ብዙ ብር ተሰብስቦላት እስከ ዛሬ ድረስ አልወጣችም ነበር ከእስር ቤት። በጣም በአሳዛኝ ሁኔታ ውስጥ ነበረች ሲባል ነበረ በአንድ ሰሞን ማለት ነው። እኔም ለቅቄው ነበር። ከዛ ወዲህ ግን ምንም የተሰማው ነገር አልነበረም። ዛሬ ግን ወደ ማምሻ አካባቢ ትወጣለች ምናምን የሚል እንትን አይቼ በጣም ነው ደስ ያለኝ እውነት። በጣም ወደ እሷ ቤተሰቦች የሚቀርቡት አሉና ከነሱ የወጣ መረጃ ነውና በጣም ነው ደስ ያለኝ። በሰው ሀገር ላይ ወጥቶ መቅረት ማለት ቀላል አይደለም። እውነቴን ነው የምላችሁ፣ ሰው ሀገር ላይ እንኳን ወጥቶ መቅረት አይደለም 2 አመት ራሱ እንዴት እንደምንጨርስ ቀኗን እኔ እዛ እያለሁኝ አስታውሳለሁ። አንድን ቀን አልቆጥርም ነበር። አንድ ቀን እየዘለልኩኝ ነበር የምቆጥረው እንዲሄድልኝ ማለት ነውና የሌይላ ኑርሰቡ ታሪክ በጣም አሳዛኝ ነው። ለ14 አመት ነው በስደት ላይ ቆየችው፣ ያውም በእስር ቤት እና እግዚአብሔር ለሀገሯ ያብቃትና ደግሞ ልትገባ ነው እየተባለ ነው። ያው ተጠናቋል ይመስለኛል ለመግባት። እግዚአብሔር ደግሞ ለቤተሰቦቿ አብቅቷት የደስታችንን መጨረሻ ያድርግልን እላቸዋለሁ። በጣም ደስ ብሎኛል፣ እውነቴን ነው የምላችሁ። እና ውዶቼ እውነት በጣም ነው ደስ ያለኝ። ፈጣሪ በሰላም ለቤተሰቦቿ ያብቃት። ያው እንግዲህ እግዚአብሔር ያለው ነገር ነው ሁሉም ነገር የሚሆነው። በባለፉት ጊዜያቶች በጣም እሷ ራሱ መሯት በቃ እንዲገሉኝ ጸልዩልኝ ዱአ አድርጉልኝ እያለች ነበርና ፈጣሪ ደግሞ ከዛ ሁሉ አደጋ ውስጥ ከዛ ሁሉ ሰዓት ከዛ ሁሉ መከራ ውስጥ አውጥቶ መጨረሻዋን ያሳምርልን እላለሁ። እና ይሄንን ነው የምለው። በጣም ደስ ስላለኝ ነው እውነት እንዳየውኝ ነው መጥቼ ቪዲዮ መስራት የፈለኩት፣ ምክንያቱም በጣም ነው ደስ ያለኝ። የደስታችን መጨረሻ ደግሞ ለቤተሰቦቿ አብቅቷት ከቤተሰቦቿ ጋር ሆና ፈጣሪ ያሳየን እላቸዋለሁ። የስደተኛን ነገር ስደተኛ ነው የሚያውቀው እንጂ የማያውቅ ሰው አያውቅም፣ ያላየ ሰው አያውቅም ማለት ነው። እኛ ግን በቃ ሁሉንም ነገር እናውቃለን። ስደት ላይ ምን እንደምንሆን እንዴት እንደምናሳልፍ ስለምናውቅ የሆነ የተቸገረ ሰው ከችግሩ ሲወጣ እንረዳለን፣ እንደሰታለን ማለት ነው። ምክንያቱም ስለምናውቀው ስለቀመስነው ማለት ነው። እና እኔም ለዛ ነው ደስ ያለኝ። ደስ ይላቸዋል ብዬ ነው የማስበው። ምክንያቱም እህታችን ናት። በስደት ይሄን ያህል እስር ቤት መቆየት ማለት በጣም ከባድ ነው። ፈጣሪ ለሀገሯ አብቅቷት ለቤተሰቦቿ አብቅቷት ደግሞ የደስታችንን መጨረሻ ያሳየን እላቸዋለሁኝ። ቸር ቆዩልኝ።